አንድ የተወለደ ህፃን ልጅ እነዚህን 5 አደገኛ ምልክቶች ካጋጠመው ቀጥታ ወደ ህክምና ማዕከል መሄድ ይኖርበታል። ሰላም፣ ዶክተር ኬብሮን ነኝ፣ ጠቅላላ ሐኪም። የመጀመሪያው የአተነፋፈስ ችግር በሚኖርበት ጊዜ፣ ይህም ማለት ቶሎ መተንፈስ፣ እንዲሁም ደግሞ ቀስ ብሎ በሚተነፍስበት ጊዜ፣ እንዲሁም ደግሞ ሲተነፍስ በሚያቃስትበት ጊዜ እና ደግሞ አየር ለማስገባት አፍንጫውን ሰፊ አድርጎ በሚተነፍስበት ጊዜ ነው። ሁለተኛው ምግብ በሚወስድበት ጊዜ በደንብ እየወሰደልን ካልሆነ ይህ ከአይምሮ ካተነፋፈስ እንዲሁም ደግሞ ከልብ ችግር ጋር የተገናኘ ስለሚሆን ቀጥታ ወደ ህክምና ማዕከል መሄድ ይኖርበታል። ሶስተኛው ከፍተኛ የሆነ ሙቀት ወይም ደግሞ የሰውነት መቀዝቀዝ ሲኖር ይህ ከተለያዩ ኢንፌክሽኖች ጋር የተገናኘ ስለሚሆን ወደ ህክምና ማዕከል መሄድ ይኖርበታል። አራተኛ የሰውነት ቢጫ መሆን፣ ይህ ደግሞ ከአናቱ ጀምሮ ከአንገቱን እና ደግሞ ሌላው የሰውነቱን ክፍል የሚያጠቃልል የሰውነት ቢጫ ካለ ወደ ህክምና ማዕከል መሄድ ይኖርበታል። አምስተኛው ንቃተ ህሊናው በሚቀንስበት ጊዜ፣ ይህም ማለት ልናጠባው ስንል በግድ እየቀሰቀስን ከሆነ እንዲሁም ደግሞ በሚያለቅስበት ጊዜ ደከም ያለ አለቃቀስ ካለው ወደ ህክምና ማዕከል መሄድ ይኖርበታል ማለት ነው። ስለዚህ እናቶች እነዚህን 5 አደገኛ ምልክቶች ካገኛችሁ በአቅራቢያችሁ በሚገኝ የጤና ተቋም በመሄድ እርዳታ ማግኘት ይጠበቅባቸዋል።